ዳንሽ እና እኔ ለመጣው እኮ አስቤ አይደለም አብዲ ሄደን እሱ የሚለውን ማየት አለብን። አንተን ራሱ ያማሃል እንዴ? ሰው ምን ይለኛል? ልጅ የምታጨቀጭቀኝ ሰው ጊቢያ አልሐምዱሊላህ ምስጋና ላንተ ይሁን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ፋሚሊ ሰላም እንዴት ናችሁ? አላችሁ አለውላችሁ። አልሐምዱሊላህ ረብል ዓለሚን። እንዲህ እምርሽን ቅጥ ቅብር ብለን የመጣንላችሁ ቦርሳም ሳይቀረን ማን ይችለናል? እንደው ተነስችን አውትፊቴን የማሳያችሁና ስንት ሰዓት እንደሆነ ታውቃላችሁ? ኦልሬዲ መሽቷል። 7 ሰዓት ከምናምን ነው። ልጆቹ ምናምን አሉ ባልኳ ደጅ ብርድ አይምሰላችሁ። ደጅ ነው ያለው። የሆነች መኪና ጎማው ተነፈሰ ብሎ እሱ ለሞላኔ ወጣ። እኔ በዚህ የሆነ ስራ ሰራውኝና የፕሮሞሽን ስራዬን ሰርቼ ለምን አጅሬው ላይ ተንኮል አልሰራም? በቀደም እንደዛ ፍርጥርጥ ብሎ ልቤን ያፈረጠው ሰውዬ ለምንድን ነው ዛሬ እኔ ማላፈርጠው ብዬ ያውላችሁ እንደዚህ እኔ ሄታችሁ በቃ መውጣት አለብን ዛሬ ዲነር ደጅ መብላት አለብን። ልጆቹን እነ ከሌ ጋር እናስቀምጣለን እለዋለሁ። ውጪ ነው የምንወጣው። እስከመጨረሻው ከኔ ጋር ሆኖ ይሳካልኛል ብዬ አስባለሁ። ግን ብርዱ የሚችለው አይመስለኝም። ከኔ ጋር መሆናችሁን እንዳትረሱ። ይኸው እንደዚህ ነው ሽንቅጥ ያልኩላችሁ። ያስፈግራል አያስፈግርም አይደለ? ይባንናል አይባንንም? እንሂድና ጉዱን እንየው። እንሂድ። ልጄን ደብቀውና ማለት ነው ተደብቆ ሪከርድ እንዲያደርግ ነው የምናደርገው። ስለዚህ ሄደን እሱ የሚለውን ማየት አለብን። እንሂድ። እስቲ ብቻ ከሰው ጋር እያወራ ነው አላቅም። ይኸው እናንተ ምን ላደርግ? እያወራ ነው ከሰው ጋር። ሰው አለ ውዶቼ። ቅድም ሰው መጥቶ ነበር አይደል ያልኩት። አሁን ከፍተን እንሄዳለን። ውስጡ ጨለማ ሊሆን ይችላል፣ ግን ድምፁን ትሰማላችሁ። ከኔ ጋር ሆኖ እሺ። ሱሌማን ነው ሪከርድ እያደረገ ያለው። ስለዚህ እሱ ይከተለኛል። ኮቱ ባቢ ካለ ነው እንግዲህ እናንተ ብርድ አይምሰላችሁ። ብርድ እንዳይመስላችሁ። ወላ በጣም ነው የሚበርደው። ሱመያ እኔን የሚለው እስካሁን አልጨረስክም እንዴ? ምን ያስቀሃል እንዴ? እኔም ገቢና ከፍተህ ታስገባኛለህ ብዬ አፌን ከፍቼ እጠብቅሃለሁ። ምን አይነቱ ነበር? ምን ያስቀሃል? ቆይ ምንድነው አንተ እስካሁን አልጨረስክም እንዴ? እኔ እንሄዳለን ብዬ አንተን እየጠበቅኩ አይደል እንዴ? ምን ነው መስከብኝ? ወነ ምን የልትጂ ነው እንዴ? ዛሬ ዲነር ደጅ ነው የምንበላው። እንዴ ትቀልዳለህ? የልትጂ ነው ዲነር ደጅ ነው የምንበላው። በእናትህ አረ በእናትህ እንዴ ያምሻል እንዴ? ምን ነው የሚያመኝ እንዴ? እኔ ሰው አልመስለም እንዴ? እንዴ ለብሼ ሲሄድ አንተ ደግሞ ነጃ እንዴ? የቤት ምግብ ምን ሆኖ ነው አንተ? በቃ ከቤት ምግብ ውጪ። ኧረ አንቺ ሴት እንዴ ያምሻል እንዴ? አንተን ራሱ ያማሃል እንዴ? ሰው ምን ይለኛል? ልጅ የምታጨቀጭቀኝ ከሞለ የውጭ ነው አትሰራም እንዴ? እኔ ሰው አይደለም? ለምን ደግሞ አትሰማኝ? በጌ ስራ ነኝ እንትኑማ እና እኔ ምን አገባኝ? አንተን እኮ ነው እንዴ? ለምንድን ነው የማትረዳኝ? እኔ እንደዚህ ሽክ ብዬ ለብሼ መጥቼ እንኳን ምንም ፊል አታረግም እንዴ? አምሮብሻል እና እንኳን እኮ ካንተ ጋር ለመውጣት መሰለኝ እንዴ አማረብኝ። እንዴ ያታማርኝ ይኸውልህ ይሄን ላይት እንዴ እንዳል እንሂድ ነጃ። ይሄ አታናጅኝ፣ ወላሂ አታናጅኝ። እና ተናደዳ ነኝ ምን አገባኝ? አንተን እኮ ነው። ቆይ አንቺ ያምሻል እንዴ? ባል መኪናውን ከፍተህ አስገባኝ እንዴ? ያምሻል? ምን ነው የሚያመኝ? ኧረ የሚከፍት ነገር ይግፋ። ግቢ ወደ ቤት። ለምን ነው የምገባው? እንሂድ ተነስ። ነጃ ምንድን ነው? እኔ ምን አገባኝ ስለ ሰው ነው እንዴ ምን የምኖረው? እንዴ ስንት ቀን ነው እንደዛ ብዬ እምቢ የምትለው? ደግሞ ማለት ነው
ትልቅዬ እንትን ነው እዚህ ውስጥ የገባው። ምን ነው ምስማር እና እኔ ምን አገባኝ ስለዚህ አውጥቼ እኮ እሱ ምን አገባኝ ታዲያ? አሁን እኔ ወደ ቤት እንገባ። እኔ ቤት ሰርቼ አበላሻለሁ። እንጃ በቤት ሰርቼ አበላሻለሁ። እኔ ስለ ቤቱ ምግብ አይደለም እያወራሁ ያለሁት። በቃ ካንተ ጋር መውጣት ስለምፈልግ ነው። እንውጣ ነው ያልኩህ። ለብስ ነው የምትመጣው። አይገርምም? ኧረ አንተ ሳላልከፈትክ ነው። አንተ ነው የምጠብቅህ። እዚህ እጠብቅሃለሁ። ትመጣታለህ። አይገርምም? እንጠብቅሃለን ነው እናያለን እንዴ እና እንሂድ። በእናትህ ና ግባ። ከፈለግሽ ቁልፍ እሰጥሻለሁ። ሄደሽ ማምጣት ትችያለሽ። የምን ቁልፍ ነው የምትሰጠኝ? እኔ ከአንተ ጋር ነው የማሄድ ይኸው ለመጨረሻ ደግሞ አንተን እኮ ነው ፍቅር አብዴ ማር ወይኔ ደግሞ ፍቅር አንተ ሰው እስቲ ና እና እኔ ልመጣው እኮ አስቤ አይደለም አብዴ ድንገት ነው። እኔ ምንድነው አይነ ትልቅ ነገር አደረኩ እኮ አውቄ ነው ሰበብ ስትፈልግ አንተ እና በቢጃማ ነው የምትሄደው ከኔ ጋር እንዳዘጋ አትጅብ። ምንድነው ይሄ እጅ ስራ ነው። አንዳንቺ ቦዞኔ መሰልኩሽ እንዴ? እና እኔ ቦዞኔ ነኝ እንዴ? እና ምንድነሽ? ዲወት እንዲኖር እንብላ ማለት ቦዞኔነት ነው እንዴ? ስማ በቃ ቶሎ ታጥበህ ልበስ፣ አጠብቅሃለሁ። ለምንድን ነው የማትፈልገው እንዴ? አንተ ስትፈልግ ነው እንዴ በቃ ሁሉ ነገር የሚሆነው? ምን ሆነ ያለልኝ እኮ ለብሰን ለምንድን ነው? እሺ ጀን ቆይ እሺ በቆነጥኝ ከዛስ ወጣው እስክትለብስ ቤት ነው የምጠብቀው። እሺ በቃ ስለብስ ከዛ እንሄዳለን። እሺ ቶሎ በላ እንዴ ለሚበር እስከዛ ይበርዳል። እሺ አትግፋኛ። እንኳን ተጋም ለመሄድ አንተ መለመን አለብኝ እንዴ? ወደ ቤት ግቢ። እሺ በቃ ቶሎ ልበስና እንሄዳለን። ቶሎ ከለበስኩ በኋላ እንሄዳለን። ምንድን ነው እሱ? ወዴት ነው የምትሄጂው? በቃ ዲነር ደጅ መብላት ስለፈለኩ አስፈለገኝ። የዚህ ቤት ምን አነሰሽ? አነሰኝ አላልኩም። በቃ ውጪ ፈለኩ። እኔ እንደዚህ ሽንቅጥ ብዬ እስቲ የገዛኋት ኩኪስ ናት። የደጁ አይደል ያናፈቀሽ? እኔ ይሄን ለመብላት ነው እንዴ እንሄዳለን ያልኩህ? ይሄን ለመብላት ነው እንዴ? ቶሎ ለብሰን እንሄዳለን። ቶሎ በል እጠብቅሃለሁ። እዚህ በቆም አይደል? ንግስቼ ነው የምሄደው። ቆይ በዚህ ሌሊት ሄደሽ ምን ልታረጊ ነው? ልበላ ልዝናና። የሚያዝናናብሽ ነገር ይዝናና እና እንደዚህ ዘንድኩት እንዴ ቁጭ ለማለት ነው እንዴ? ያማ አንተ ራሱ ያማል እንዴ? ባክሽ ራሱ ጉዳይ ምን ነው ራሱ ጉዳይ ጭራሽ ውጪ እና ውስጥ አድርገን አይደብርም እንዴ? ጭራሽ ውጪ አላለም። ራሱ ቀል ደግሞ ታር እንዴ ጋር እየተቆጡ ነው። ሂዱ ተለብሰና ለምንድን ነው የምትቆሙት? ቶሎ በል እንዴ ሳትተቃጠል ናጃ ምንድነው ደግሞ አምሮብሻል። እና ለዛ አይደል እንዴ እንደዚህ ሽንቅጥ ብዬ ደግሞ ማሻአላህ ውይ ሳፈጠው እንድትተሉ ለብሰን ሄደ። ለጃ ያናደችኝ ምን አድርጌ ነው ማናደኝ? ቆይ ሳናወራ ነው እንደዚህ ብለሽ ውጪ ወጥተሽ የምትበይው? ውጪ ለመውጣት የሚያታካብዳል እንዴ? ድንር በልተን ነው ማለት ከመቼ ጀምሮ ነው የውጪ ምግብ መውደድ ጀመርሽ? ጀመር ፈለክ በቃ። እና በፊት የዋሽሽኝ ነበር ማለት ነው? ምን መሆኑ? ወተን እንብላ አንዳንድ ቀን ስልሽ እኔ እኮ ምግብ አልወድም እንጂ ማነው እንደዛ የሚለው? አንተን እንደዛ ብለህ የምታውቀው? እንደዛ ከሆነማ ዛሬ ውይ ምንም ሳትል ነበር የምትወጣው። እሺ ሁሉ ልብስ አልፈልግም። ነጃ ምን አወዛሽ ነው? ምን ነው ማበዛሽ? እያበዛሽ ነው። ምንድነው ማበዛሽ? አልሄድም አልኩሽ። ለምንድነው የማትሄደው? አንደኛ ልጆች አሉ። ይኖራ በቃ እዛን እንትና ጋር እናስቀምጣለን። ልጆች ምን ችግር አለው? ለዛሬ ምን ይሆናሉ? አንዳንድ ጊዜ ምግብ ብላት ልጆች በማታ በሌሊት ሰው ጋር ታስቀምጣለህ። አልፈልግም። አንዳንድ ጊዜ ዘና ለማለት በቃ ታስቀምጣለህ። እንዴ ራሴ ዘና ማለት እኔ ዘና አታደርግም። እኔ ዘና አታደርግም። ዘና አንቺ ዘና የሚያደርግሽ እንደዚህ ነው እንዴ? ታዲያ አዎ ካንተ ጋር እንደዚህ እና ላሳይ ሰው እኮ በፕሮግራም አይደለም ይሄ። አንዳንድ ጊዜ ያስፈልጋል። በቃ ተነስቶ ዝም ብሎ ማድረግ እኮ አስፈላጊ ነው። ታካብደው
በቃ ሁሉ ነገር አካብዶ እኮ መኖር አይቻልም። እና ታጥቦ ውሃ አይደለም ውሃ እኮ ነው የሚያወጣው። አልፈልግም አልኩሽ አልፈልግም። አንዴ ለምንድን ነው ቆይ ለምንድን ነው ማለት አንተ ስትምትለው ብቻ ነው እንዴ የሚሆነው? የት ማንሄድ አንዴ ለምንድን ነው ማንሄደው? ነጃ ሲጀመር እኮ 8 ሰዓት ሆኗል እዚህ እና ቢሆንስ እና 8 ሰዓት ወጥሽ ምን ልታረጊ ነው? ምን ችግር አለው? አንደኛ ሬስቶራንቱ ራሱ ይዘጋል። አይዘጋም። በቃ እኔ እንደዚህ እስከ 11 ሰዓት ይቆያል። እሺ እኔ ሰርቼ አበላሻለሁ። እኔ አልፈልግም። እኔ ካንተ ጋር ወጥቼ መብላት ነው አይደል የፈለኩት? ምን ችግር አለው? ያኔ ልጆች አንወልድ እኮ አብረን ዝንጥ ብለን ስትነገር አሁን በቃ ልጆች ወንጡ በኋላ ምን ውጪ አይደል መብላት የምትፈልጊው? አዎ እኔ እሰራለሁ ውጪ አሪፍ አሪፍ ብርጭማ አስቀምጣለሁ። አይ እሱን አልፈልግም። በቃ ካንተ ጋር ወጥቶ ከዚህ ሰፈር ቆይ ሄዶ እዛ መብላት ነው የምፈልገው። እሺ በቃ ተነሽ ነጃ ነገ እንሄዳለን። በቃ ነገ ወይ ከነኩዳ ወይ በሚቀጥለው ኦኬ አዲስ አመት ላይ እንሄዳለን። ተነሽ በቃ ለራሱ ስትፈልግ ብቻ ነው ለሱ ፍላጎት እኮ ምንም ቦታ የለውም። ነጃ እያበዛሽ ነው እንዴ? ቆይ ከየት ያመጣሽው እንትን ነው አንቺ? ቆይ ከመቼ ጀምሮ ነው ውጪ ያማረሽ አንቺ? እራት እንብላ ማለት እንዲህ ያስደርጋል እንዴ? እኔ እራት እንብላ ብዬ ነው እንደዚህ የምታካብደው? እኔ ስንት ነገር ነው የማይለው እንዴ? ምግብ እኮ ነው ያልኩት። ወተን እንዝናና። እኔ ምግብ ቤት አለ አታቃጥኝ አንቺ ሴት። ተነሽ ነጃ ካይሲ ይረለማ ነጃ አናስስ ዲስስ ብራዴም ተነሽ ካይላማ አልሄድም በቃ እንሂድ። እሺ ትሄዳለህ? ከእኔ ጋር ትሄዳለህ? እንሄዳለን። ነጃ ተነሽ ወዴት ነው የምሄደው? ነጃ በቃ ተውኝ በቃ አጣለን ወዲያ ወዲህ። ነይ ለምንድን ነው የማትሄደው? ቆይ ምንድን ነው ችግሩ? አንተ ከእኔ ጋር ብትሄድ ምን ትሆናለህ? እሺ ቁልፍ ልስጥሽ፣ ሄደሽ በልተሽ ነይ። እንኪ እኔ ከመሸ ብቻ ከመጀመሪያው ነው ብቻ የጀመረው ነው። ቁልፍ ልስጥሽ የምትለኝ የውጭ ምግብ አማርኛ ላልሽ አይደል እንዴ? ማየት የምፈልገው እንጂ ከስለ ምግቡ ይመስላል። የቤቷ ምን አድርጎሽ ነው የቤቱ? እኔ ቤቱ ጉዳይ አንተ ጋር ብቻ ማየት ነው። ከመቼ ጀምሮ ነው አድርገን የማናውቀው ነገር እንዴ? አልወድም አላልሽም እንዴ? አብረን ሄደና ከመኔና አንተ ምግብ የውጭው ምግብ አልፈልግም የምትይው አንቺ አይደል? እና አሁን ዛሬ በሌሊት ተነስተሽ እንሄዳለን የምትይው ምንድን ነው እንዴ? ሳንነጋገር በቃ እኔ ካንተ ጋር ነው የምሄደው። እባክሽ የራስሽ ጉዳይ። አሁን ሲገባልሽ እንዴ? እና እዚህ በር ላይ ተገትረሽ ልታደርጊ ነው? መልካም ጊዜ ይሁንልሽ። እንኪ ምስት ከባሏ ጋር ሄዳለሁ ብለህ ምን አይነት ባል ነው? እኔ ካንቺ ጋር አልሄድም፣ እኔ ካንቺ ጋር አልበላም፣ እኔ ካንቺ ጋር ልዝናናም የሚለው ነጃ እንዴ? ዝም ብለህ ነው ለየውሸት የምትስቅብኝ? ነጃ አንደኛ ልጆች በማታ ትቻቸው አልሄድም። በቃ እስቲ ምትሞቹ ከሆነ እናይሻለን። አላረግም አልኩሽ። ለምን ደሞ አታረገው? እኔ እናታችሁ ያደረኩ አንተ ምንድን ነው እንዴ? እኔ ከባሌ ጋር ወጥቼ ዝናናለሁ ማለት እንደዚህ ያደርጋል እንዴ? ለካ የውሸት ነው ከኔ ጋር መስኩ። እሺ የውሸት ይሁን በቃ ይሁን። እሺ ምን ይጠበስ እንዴ? ያማታል እንዴ ልጅቷ? ቆይ ምንድነው ጮጓራው? ለምን በሰላም ሰራ ለማለት ነው? ነያው ኮቱ ሲንጀር። እሺ በቃ እጄን ተጣመመኝ። ነጃ ኮቱ ገሊ። እሺ ልቀቀኝ በቃ። እሺ ደምካ። እሺ ወዴት ነው የምሄደው እንዴ? አንደኛ ይሄን አውጪ። ለምንድን ነው የማወጣው? አምሮብኛል። ለሊት እኮ ነው ልብሱ። ችግር የለም እነዛ በቃ ያምሮብሻል። ስለዚህ እነዛ ግን ጫማውን አውጥተሽ ግቢ። ቡና አፊ እስቲ ቡና አፊና በደንብ እንጠጣለን። ቆይ አንቺ ምንድነው? ምን አረኩሽ? አሁንስ እያነድሽ ነው። ወላሂ ና አርሳርተ ደም ያንቸገረ ነጃ እንቲኩ ግቢያ እሺ ግቢያ እንዴ ከየት ያመጣሽ ባህሪ ነው? ሂጂያ ሂጂ ተነሽ እኮ ተነሽ። በቃ ሁለተኛ አልመለስበትም። ሳንነጋገር ተነጋግረን እኮ ነው። በቃ እኔ ቀልድ ነው። ቪዲዮ እየሰራሁ ነው። ይሻልሻል ቪዲዮ ቆይ አንቺ እስከ መቼ ነው የምትጫወችብኝ?
ደህና ነሽ? ነይ ተነሽ በቃ አንቺማ አንድ ቀን ነይ። ምን ትመስላለች? ብሎኝ ሞቼ ነበር። ደህና ነሽ? ኦኬ እንትን ለምን ደግሞ ቆነጠጠኝ? እንትን እየሹሹ ቆነጠኝ ያለኝ ደግሞ ቪዲዮ እየሰራሁ ትላለች እንዴ? እኔ እንደዛ አይነት ቀልድ እንደማልወድ ታውቃለች። ልጆቹን በማታ ትቻቸው ካለች ትላለች እንዴ? እኔ ዋው ባክሽ ዞር በይ ወለዛ ቪዲዮ ደግሞ ምን አንተን እንደምትናደደው እኔ ራሱ ትን ብሎኝ ሞቼ ነበር። አያችሁልኝ አይደለ ጉዱ? ባክሽ ወለዛ ና ለምን የምትሄደው እንዴ? ለምን የምትሄደው? ያለ እኮ ነው በቃ ባሌ ካንተ ጋር መውጣት ፈልጋለሁ፣ ካንተ ጋር ዲነር ማብላት ፈልጋለሁ። ያለ ከኔ ጋር ቆይ ሳናወራ አብረን ሳናወራ ነው እንዴ? ተነጋግረን እኮ ነው መሆን ያለበት። አገኘሁት በቀደም ከዛ ተፍረጥርጥ የውሸት ድፍት ብለህ እንዲገባኝ በዚህ ወጣ ምናምን እንደዚህ ሽንቅጥ ብዬ ብቻዬን ነው የሚወጣው። እንደው ተደውሎልኝ ነው ቀጠሮ አለብኝ ብል ጥሩ ነበር። ተበላው እግርሽን ሰባብሬ አይደል የሚያስቀምጥሽ? የተበላሁት ነገር እስቲ ሞክሪኝ እንደዚህ እያደረኩ ምናምን በልጆቹን ጠብቅ በከመጣው ምናምን እስቲ ሞክሪኝ ወይኔ ተበላው በቃ መጣው ብዬ በወጣው እሱ ነበር አንተን አቃጥሎ መድፋት። ይሄ ምኑ እስቲ ሞክሪኝ አንቺ ወንድ ነሽ። እስቲ ሞክሪኝ። ምኑ ነው የምሞክረው? እስቲ አሁን ቅድም ያልሻት ይኸውልሽ የተወለድሽ ቀን ነው የምትረሻት። ለምንድን ነው ቀኔን የምረሳው? እንዴት ነው እንዲልሽን አምሮብሻል ግን አቃጠልሽኝ። የተቃጠልሽ ይመስላል ዲዘይ አሁን ነው አምሮብሻል እያልከው ደግሞ ይትላል። ምን ዋጋ አለው አምሮ ሰውን ማቃጠል? ስማ ደግሞ ይሄ ቢጃማ ቀይራ ታስወግረኝ ወላሂ አንቺ ዘት አንቺ እስከ መቼ ነው እንዴ? ሂጂ አሁን ግቢ አታስወግረኝ ትላለች እንደ ባለሊት ትለብሳ ዝምጥ ብለሽ አምሮብሻል ማሻአላ። ግን አምሮብኝም እኮ ባለ አጠገብ ነው ያለው። ምንድነው ግን ውጪ እንበላለን ምናምን የምትይውን ነገር እኔ እንደዚህ አይነት ነገር እንደማልወድ ታውቃለሽ። ተነጋግረን ነው እንጂ ኖ እኔ መውጣቱን አይደለም አልወድም ያልኩሽ። ተነጋግረን እነዚህ ልጆች ህፃኖች ናቸው። እንዴት አድርገናቸው ነው በሌሊት ሰው ጋር አስቀምጠን ሳንነግራቸው? ኧረ ጫማውን ባሁን ቁጭ አድርገው ምን እንዴት አድርጌ ነው ቁጭ የሚያደርገው? እያቃጠልሽኝ እኮ ነው። ሰላም ትላቸዋለህ። ባቢዬና የኔ ንጉስ የኔ ባቢ ጀግና አትለይ ሲወጅነት ይግርታ እና ምን አትለይ ሲወጅነት ይግርታ እኔ ብርዱ አንቀጥቅጦ የለ ነገር የምትሰማ እስቲ ነው ይደባል። ምን ተሰማ ትላለች እንዴ? ደስ አለ ወይስ ተናደድክ ወይስ ምንድነው? ከላይ እስከ ታች ምታበጥ አያናድም እኮ ግን ዝም ብለሽ ተነስተሽ ቆይ ይቀመጥ። ዝም ብለሽ ተነስተሽ እሺ ካልን ስትይ እንዴ እኔ ምን ላድርግ ደግሞ አምሮብሻል። ይመረብኛ ምን ችግር አለው እንዴ? ዋው ማሻአላ በቃ ሞዴልስት ማለት አቤት አልቀረብሽም። እና በቃ እንደዛ ነው ውዶቼ። ቦርሳው ደግሞ ምን ተቀጣለና ውዶቼ እንመለሳለን በሚቀጥለው ሳምንት ባበደ በቀበጠ ቪዲዮ። የዛሬው ደግሞ አራንቺ ሴት ተኝ አንቺ ሴት ይኸውልሽ ውጪ መብላት አማርኝ ካልሽ እዚህ ሰራልሻለሁ። ውጪ ቁጭ ብለሽ ብርድ ውስጥ ቁጭ ብለሽ ትበያታለሽ። ተስማማ? እኔ ራሴ በልጅ ሰርቼ አበላሃለሁ እና በሚቀጥለው ሳምንት እስክንገናኝ ባሉ ከሰላም በላቸው እንሰናበታለን። አሰላሙ አለይኩም ወራህመቱላሂ ደጅ ግን እንደዛ ሽንቅጥ ብዬሽ በጣም ተሰማ ፍቅር እስቲ ካሜራ ሲሪየስ ኖ ሲሪየስሊ በጣም አምሮብሽ ነበር። ያውቀው ታሪክ የለውም ምናምን እዛው ሰርቼ ስራዬ ኖ ጫማ ለማሳየት ወይም ደግሞ የሆነ ፕሮሞሽን ለመስራት የመጣሽ መስሎኝ ነበር። ከዛ በቃ ለምንድን ነው ሰውዬው ላይ ተንኩሌን ማልተነክለው ብዬ መጀመሪያ ነበር ትራይ ያደረግነው። ከዛ ከሰው ጋር እያወራህ ነበር የሆነ ማሽን እያጮህክ ከከፈትኩ ታየኛለህ ጎማ እየቀየርኩ ይጠፋብኛል ብዬ ተውኩኝ። አሁን እንደምንም የተሳካልኝ መስለኝ። ግን ምንድነው ፊል ያደረኩ እየሳክብኝ ነበር መጀመሪያ ላይ እና ምን ላድርግ እንዴ? ሽንቅጥ ብለሽ እኮ ነው የመጣሽው። አምሮብሽ ነው ደግሞ እንደዚህ አይነት ጫማ አድርገሽ ስለማታውቂ ወደድካት? ሰርፕራይዝ አደረኩት ከነጫማው ምናምን እና እንደዛ ነው። ግን ይኸውልሽ እንሄዳለን የምትይው ነገር ካሁን በኋላ ተነስተሽ ከመሬት
ውጪ ካልበላው ምን እንዲህ ካለው ምትው ነገር ተመካክሮ ነው እኔ ለቪዲዮ ነው አልኩ እኮ እንደ ሳይመካከር የሰው ልጅ ከብት ነኝ በቃ ይቅርታ በያ ይቅርታ ይወድባል እና እንወዳችኋለን ረዘመባቸው እንወዳችኋለን አሰላሙ አለይኩም ወራህመቱላሂ ወበረካቱ ላይክ ሼር ሰብስክራይብ ማድረጉን እንዳትረሱ ይውላችሁ ተመልሰን ስንመጣ ጨጓራዋ ሽበት እንዲያወጣ ነው የሚያረጋት ባይ እሺ በጣም الحمد لله مسكان